ጃዬ ነው የምልሽ አንቺ ፍርዬ ነው የምልሽ ምርጥዬ መልእክቷ ደርሳኛለች ነው የምልሽ። ከምንም ተነስታችሁ የደሃ ቤተሰብ ውስጥ አድጋችሁ ራሳችሁ ስቃዮች አሉ፣ ብዙ ያሳለፍኳቸው መጥፎ ቀናቶች አሉ፣ መጥፎ አመታቶች አሉ። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዱባይ ላሳያችሁ ነው እና በተጨማሪም ዛሬ ስለ አንድ ሰው ላወራችሁ ፈልጋለሁ። እሷም ጃኒ ነች። እናንተ ደግሞ ውዶቼ ይህን ቪዲዮ ሼር በማድረግ ለጃኒ እንዲደርሳት አድርጉልኝ። ቪዲዮውን እስከ መጨረሻው ስታዩ ለምን ጃኒን ማግኘት እንደፈለኩኝ ይገባችኋል፣ ትረዱኛላችሁ። ቪዲዮ ሰራው ምናምን ቲክታክ ላይ እና እንደውም በዚህ አጋጣሚ በጣም ነው የማመሰግነው ፋሚሊዎቼን፣ በጣም ሼር እያደረጉልኝ ሪፖስት እያደረጉት ነው። ግን ደግሞ ሊደርሳት አልቻለም ለጃኒ። እንግዲህ ምን እንደሆነ አላቅም። ግን እና ሙዶቼ የእናንተ ትንሽ ጥረት ለኔ ይጠቅመኛል እሷን ለማግኘት። ስለዚህ ሼር አድርጉልኝ። ከዱባይ ከመውጣቷ በፊት ባገኛት በጣም ደስ ይለኛል። እውነት ቤተሰቦች ምን መሰላችሁ፣ እኔ በጣም ነው የምወዳት። ማለት ትመቸኛለች። ከምንም ተነስታ ራሷን ቀይራ ለዚህ የበቃች ሴት ስለሆነች በጣም ነው የምወዳት እና እኔ ደግሞ ሁሉም ነገር አልጋ ባልጋ ሆኖ ሰክሰስ ከሆነ ሰው ይልቅ ማለት ሁሉም ነገር አልጋ ባልጋ ሆኖለት ሰክሰስ ከሆነ ሰው ይልቅ እንደዚህ ጥሮ በራሱ በሴትነቷ በራሱ ጥራ በራሷ እንደዚህ ለዚህ የበቃች ስለሆነች በጣም እወዳታለሁ። እንደዚህ አይነት ሰው ይመቸኛል እና ለዛ ነው እኔ ህይወቴ ውስጥ የምወዳቸው ሰዎች በቃ በራሳቸው ጥረት ትልቅ ደረጃ የደረሱ ሰዎችን ነው፣ ሰክሰስ የሆኑ ሰዎችን ነው የምወደው ማለት ነው። ያው ሁሉም ሰው ይወዳል፣ ሰክሰስ ሰው ሁሌም ይወደዳል። ግን ሰክሰሱ ብቻ ሳይሆን የሚወደደው ጥረቱ የሄደበት መንገድ ነው እና እኔ እሱን ነገር በጣም ስለምወደው ጃኒን እወዳታለሁ። በቃ ጎበዝ ነች ለእኔ። ፋሚሊዎቿን አሁን ለፋሚሊዋ ያላት ነገር ምናምን ደስ ይለኛል እና ለዛ ነው በጣም ስለማደንቃት ነው ማግኘት የፈለኩት። አንዳንድ ሰዎች እኔ በጣም ያየሁት ነገር ቢኖር ማለት ነው፣ አንዳንድ ሰው ምንድነው እሷን መልአክ አረግሻት ወይ ሰው እኮ ናት ምናምን የምትሉ ሰዎች አላችሁ። ግን ሰው በሰውነቱ ይወደዳል። ሆኖም ግን ይበልጥ ደግሞ የምወድበት ኳሊቲ ደግሞ ይሄ የነገርኳችሁ ነገር ነው። እሷ በጣም ጠንካራ ሴት ስለሆነች እወዳታለሁ። ለማግኘት እየሞከርኩ ነው። እንግዲህ ባገኛት ደስ ይለኛል። አይዊሽ በጣም የሆነት በጣም ስለምወዳት ማለት ነው እንዳልኳችሁ። እና እስኪ ተመልከቷት ዱባይን። እውይ የኔ ቆንጅዬ፣ እውይ የኔ ቅምጥል እኮ ናት ዱባይ። እንዴት እንደምወዳት እኮ ክርስቶስ። አታምርም? ይኸውት እስኪ ውብ እኮ ናት። እንግዲህ ቤተሰቦቼ እንደምታዩት በዱባይ ውብ ህንጻዎች መካከል ተከብቤ ይህንን ውብ እይታ እናንተም እንድታዩት ብዬ ነው እየቀረጽኩ ያለሁት። አካባቢው እንደምታዩት በጣም ያስደንቃል። በጣም ውብና ማራኪ ነው። እኔ በጣም ነው የምደነቅበት በውበቱ ማለት ነው እና ለእናንተም እየጋበዝኳችሁ ነው። ሂትለር ዓለምን ሲያጠፋ ሲያቃጥል ፓሪስን አላቃጠላትም። ለምን? በጣም ቆንጆ ከተማ ስለሆነች ምናምን እየተባለ ሲነገር ማለት ነው። ዝም ብሎ አባባል ይመስለኝ ነበረ። ለካ የከተማ ውበት በጣም እንዴት እንደምላችሁ አላውቅም፣ በጣም ውብና ማራኪ ነው ማለት የከተማ ውበት። ሰዎች ቆንጆ ሰውን አይተን ከምናደንቀው በላይ የከተማ ውበትን አይተን የምናደንቀው ነገር ይበልጣል። መሰላችሁ የሀገር ውበት አድናቂ ነኝ እኔ በጣም ማለት ነው። በነገራችን ላይ ስለ ፓሪስ ሳውራ ታሪክ አዛባሽ እንዳትሉኝ እሺ። ሂትለር ራሱ ወጣት እያለ ለጥበብ በጣም ልዩ ፍላጎት ነበረውና እናም ለፓሪስ ጥበብና ውበት በጣም ልዩ አድናቆት ነበረው ይባላል። በሌላ በኩል ደግሞ እንድትጠፋ ከተማዋ ትእዛዝ ሰጥተው ነበረ። ነገር ግን ወታደሮቹ እና የጦር መኮንን አዛዦቹ እንድትጠፋ አልፈቀዱም፣ በውበቷ ተማርከው ይባላል። እኔ ራሱ እኮ ርዕሰ ጉዳይን ረሳሁት፣ አስረሳኝና ከዱባይ ባንዴ ወደ ፓሪስ ገብቼ ከዛ እዛው ፓሪስ ውስጥ ሰምጬ ቀረው። ለማንኛውም ወደ ዋናው ጉዳይ ወደ ራሴ ልመለስ። አሁን እኮ የዱባይን ውበት ሳይኮን ሁሉ ነገር ያስታወስኩት እና ቤተሰቦቼ ድምፁ በጣም አስቸግሮኝ ነበር። በጣም ንፋስ ነበረው ስቀርጽ ማለት ነው። በጣም ንፋስ እያስቸገረኝ ነበር። በዛ ላይ ፀሐዩ ያው ዱባይ ያላችሁ ትረዱኛላችሁ፣ በጣም ሙቀት ነው፣ ፀሐይ ነው አሁን ላይ። ግን ያም ሆኖ ወደ እናንተ ከመምጣት አላገደኝም። እኔ እኮ ብቻዬን መዝናናት አልችልም ታውቃላችሁ። ካለ እናንተ ከሌላችሁ እናንተ የሌላችሁበት አይዋጥልኝም።
እናንተ የሌላችሁበት መዝናናት አይሆንልኝም። እና ወዶቼ በቃ ጃኒን ማግኘት በጣም ፈልጊያለሁ። በጣም ላገኛት ፈልጋለሁ። ከመሄዷ በፊት እንደምንገናኝ ግን ይሰማኛል። የሆነ ማገኛት ይመስለኛል። ቪዲዮውን እናንተም ሼር ካደረጋችሁልኝ ከተባበሯችሁኝ አገኛታለሁ። እና ቤተሰቦች ሌላ ምንም አይደለም፣ ምንም አላማ የለውም። ጃኒን ማግኘት የፈለኩበት ሌላ ምንም አላማ የለውም። እንደነገርኳችሁ ጥንካሬዋን ስለምወደው ነው። እኔ ጠንካራ ሴቶች በጣም ደስ ይሉኛል። ማለት ከምንም ተነስቶ ትልቅ ደረጃ የሚደርስ ሰው በጣም ደስ ይለኛል፣ በጥረቱ ማለት ነው። እና እኔ ደግሞ እንደዛ አይነት አቋም ያለኝ ሰው ነኝ። በራሴ ጥረት፣ በራሴ ጉልበት፣ በራሴ ማንነት ነው የምፈልገው ቦታ ደረጃ ላይ መድረስ የምፈልገው። እግዚአብሔር ይመስገን ወደ መስመሩ ውስጥም ገብቻለሁ። እየሆነልኝም እያደረኩትም ነው። ወደፊት ደግሞ ብዙ ታላላቅ ስራዎችን እንደምሰራ፣ ትልቅ ደረጃ እንደምደርስ፣ ያሰብኩትን ሁሉ ህልሞቼን ሁሉ እውን እንደማደርግ አውቃለሁ። ምክንያቱም እኔ መድኃኒዓለምን ነው ያዝኩት። መድኃኒዓለምን የያዘ እሱን የያዘ አላማው እውን እንደሚሆንለት፣ ህልሞቹ ሁሉ እውን እንደሚሆኑለት አውቃለሁ። ስለዚህ ወደዛ መንገድ የሚሄድ ሰው ስለሆንኩኝ እኔ በራሴ ጥረት ትልቅ ደረጃ የመድረስ አላማ ስላለኝ እንደዛ የሆኑ በዛ መንገድ ያለፉ ሰዎችን አደንቃለሁ። ስለዚህ ለእኔ ደግሞ ጃኒ በጣም ምርጥ ነች፣ በጣም ጎበዝ ነች፣ በጣም እና ሰላም ተስፋዬን እወዳታለሁ። ሰላም ተስፋዬ አሁን በህይወትሽ በጣም የተደሰትሽበት ቀን ብሎ ፍፄ ሲጠይቃት የሆነ ጊዜ ማረሰው ለእናቴ ቤት የገዛው ጊዜ ነው የተደሰትኩት ብላለች። እና ኢማጂን በጣም በሚገርም ሁኔታ ይህ ታሪክ የኔም ነው። በጣም ነው የሚገርመው። ይሄ የአንድ ሰው ታሪክ ብቻ ሊመስል ይችላል፣ ግን የብዙዎቻችን ታሪክ ነው። ትንሽ ትልቅ ሊሆን ይችላል፣ የሀገሩ ልዩነት፣ የቦታው ሁኔታ ምናምን ይሆናል እንጂ ሁላችንም ህልማችን ተመሳሳይ ነው። ገብቷችኋል አይደለ? በተመሳሳይ አይነት ላይፍ ውስጥ ያደግን ሰዎች ህልማችን ተመሳሳይ ነው። ስለዚህ ያቺ ልጅ ያ ነገር አስደሰታት። የሚረዳት ሰው ይረዳታል። እኔ ተረድቻታለሁ፣ ያው በእንትን ውስጥ ስላለሁበት ማለት ነው። እና ከምንም ተነስታችሁ የደሃ ቤተሰብ ውስጥ አድጋችሁ ራሳችሁን ችላችሁ አልፋችሁ ደግሞ የመጣችሁበትን አገር ተሰዳችሁ ከሀገር ጥላችሁ የመጣችሁበትን እንዲሁም ደግሞ ከሀገርም ባትሰደዱ ደግሞ የያዛችሁትን አላማ ሰርታችሁ ለፍታችሁ አላማችሁን እውን አድርጋችሁ ለዛ ሰክሰስ ለዛ ስኬት ስትበቁ የሚሰማችሁን ደስታ በቦታውና በሁኔታው ውስጥ ያለ ሰው ብቻ ነው የሚረዳው ማለት ነው። እና እኔ እንደዛ አይነት ሰዎችን አደንቃለሁ በጣም። ዓለም ላይ ካሉ ታላላቅ ሰዎች ታሪኮቻቸውን የምወደው በራሳቸው ጥረት ከድህነት ተነስተው ከምንም ተነስተው ትልቅ ቦታ ላይ የቆሙ ሰዎችን በጣም አደንቃለሁ። እና ጃኒዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ወደፊትም ደግሞ አሁን ልጅ ነሽ፣ በነገራችን ላይ ልጆች ነን። አሁን እድሜያችን በጣም ገና ነው። 30ዎች ውስጥ ሆነን እንደዚህ አይነት ነገር ውስጥ እንደዚህ አይነት ሰክሰስነት 20ዎች 30ዎች ውስጥ ሆና አገኘች ማለት ኢማጂን ወደፊት ደግሞ ብዙ መስራት ትችላለች ማለት ነው። እቺ በጣም የሚጠበቅባት ነገር አለ። የት እንደምትደርስ እራሱ አናውቅም። ሰው ገና ይቀርሻል ጃኒዬ፣ ገና ብዙ ቦታ ትደርሻለሽ። ገና ብዙ ነገሮች ይጠብቁሻል። ብዙ እድሎች አሉ። ምንድነው ራሴንም ስለማይብሽ ነው። እኔም በጣም ብዙ ህልሞች ብዙ ውጥኖች ስላሉብኝ ነውና ጋይስ ሴት ልጅ ስትሆኑ በተለይ እንደዛ ነው መሆን ያለብን። በቃ በጣም ጠንካሮች መሆን አለብን። በስራ የምናምን መሆን አለብን። በቃ አላቅም ብቻ ከዛ በራሳችን ጠንክረን ቆመን ለሌሎች ሰዎች ማሳየት መቻል አለብን። አርአያ መሆን መቻል አለብን። እኔ ጃኒን ጥንካሬዋን ወደድኩት ማለት እንግዲህ አስቡት፣ ለኔ አርአያ ሆናኛለች ማለት ነው ጃኒ አይደለም። ስለዚህ ሌሎቻችሁም ደግሞ እኔም ደግሞ ነገ ልክ እንዳጸደ ነው መሆን የምንፈልገው የሚሉ ልጆች ሊመጡ ይችላሉ። እኔ በዚህ መንገድ አልፌ በጣም የምፈልገው ቦታ ላይ ከቆምኩኝና ስኬታማ ከሆንኩኝ እንዳጸደ ነው መሆን የምንፈልገው የሚሉ ልጆችን ደግሞ እንሰማለን ማለት ነው። ነገ ከነገ ወዲያ ደግሞ አይ እንዳጼ በቃ አጼ እኮ በቃ ከምንም ተነስታ ነው ህልሞቿን ሁሉ አላማዎቿን ሁሉ ያሳካችውና እንደሷ መሆን እንፈልጋለን እንድባል ነው የምፈልገው። ገብቷችኋል አይደለ? እንጂ ተወለደች፣ አደገች፣ ኖረች፣ ሞተች እንድባል አልፈልግም። የሆነ ለየት ያልኩ ሰው መሆን እፈልጋለሁ።
ለሌሎች ሰዎች በእኔ መንገድ ላለፉ ሰዎች በቃ ትምህርት መሆን ፈልጋለሁ። እንደሷ እንደዚህ ተብዬ መጠራት ፈልጋለሁ። ብዙ ያሳለፍኳቸው ስቃዮች አሉ። ብዙ ያሳለፍኳቸው መጥፎ ቀናቶች አሉ፣ መጥፎ አመታቶች አሉ። ሰው ያ ሁሉ ነገር አልፎ መንገዴን ቀይሬ እግዚአብሔር ይመስገን እሱ መርቶኛልና እግዚአብሔር ማንም በሌለኝ ማንም ባልደገፈኝ ሰዓት ምንም አላማው እውቅናው ሳይኖረኝ ከምንም አንስቶኛልና ልወድቅበት ለዘላለም ልዘግጥበት ከምችለው አዘቅት ውስጥ አውጥቶኛል እግዚአብሔርና ከዛ ውስጥ ያወጣኝ አምላክ ያውቃል፣ ያሰበልኝን ነገር ያውቃል፣ ውስጤን አላማዬን ያውቃል። ስለዚህ እሱን ህልሞቼን እውን እንዳደርግ ጠርቶኛል እግዚአብሔር። ስለዚህ አላቅም ብቻ ብዙ ጊዜ ሳልከፍትለት አንኳኩቶታል እግዚአብሔር የልቤን በር ማለት ነውና በመጨረሻም ግን ተሳክቶልኛል፣ አድርጌዋለሁ። በመንገዱ ውስጥ ነኝ። ነገ ስኬታማ እንደመሆን አውቃለሁ። ነገ ልጆቼ የሚኮሩብኝ፣ ታናናሾቼ የሚኮሩብኝ እንደመሆን አውቃለሁና ለዛ ነው በዛ መንገድ ውስጥ ያለፈን ሰው ነኝ በጣም የምወደው ማለት ነው። ያው ብዙዎቻችን ልክ እንደኔ በሚገራርም መከራ ውስጥ ያለፈን ስለሆነ ትረዱኛላችሁ ብዬ አስባለሁ። እና ለዛ ነው ውዶቼ። እስኪ ለማንኛውም ማግኘቴ ስለማይቀር ተገናኝተን ደግሞ ከጃንዬ ጋር በደንብ እናወራለን። ቪዲዮ ሰራላችኋለሁ ብዬ ተስፋ አደርጋለሁ። ስላዳመጣችሁኝ ስለ ሁሉም ነገር አመሰግናለሁ። የኔ ውድ ቤተሰቦች እንዴት እንደምወዳችሁ ታውቃላችሁ። አስተያየታችሁን አይለኝ። ሁሌም እንደምለው ቪዲዮውን እስከ መጨረሻው ስላያችሁልኝ፣ ስለ ሁሉም ነገር፣ ስለ አብሮነታችሁ፣ ስለ ሁሉም ነገር አመሰግናለሁ። ወዳችኋለሁ። በጣም አመሰግናለሁ። አስተያየታችሁን፣ ኮሜንት ሴክሽን ላይ ፈልጋለሁ። ደግሞ እየጠፋችሁብኝ ነው። አስተያየታችሁ ያስፈልገኛል። ቪዲዮዬን አይታችሁ አስተያየት ሳትሰጡኝ ላይክ ሳታደርጉኝ አትውጡ ፕሊዝ ቤተሰቦቼ። እናንተን ይዤ ነው። እናንተ ከሌላችሁ ጥረቴ ያን ያህል ነው። ስለዚህ እናንተ እንደምታስፈልጉ ታውቃላችሁ ቤተሰቦቼ። ስለዚህ አትጥፉብኝ። አስተያየታችሁን፣ ኮሜንታችሁን ፈልጋለሁ። እሺ ቤተሰቦች ወዳችኋለሁ። መልካም ጊዜ ይሆንላችሁ። ከወደዳችሁት ወደነዋል በሉኝ፣ ካልወደዳችሁት አልወደድነውም ምንድነው ምናምን በሉኝ። ብቻ ግን አስተያየታችሁን ጻፉልኝ። ወዳችኋለሁ። ባይ